አንዳንድ ጊዜ እውነተኛ ታሪኮች ከፊልምም ከፊክሽንም የባሰ ይሆናሉ። ዛሬ 3 ታሪኮችን እንመለከታለን። ከፊክሽንም ከፊልምም የባሱ ሚስጥራዊ ለማመን የሚከብድ እንግዳ የሆነ እውነተኛ ታሪኮችን በታሪክ መልክ ማዳመጥ የሚመቻችሁ ሆነ ትክክለኛው ቻናል ላይ ነው የመጣችሁ። በዚህ ቻናል በየሳምንቱ 3 ወይ 2 ቪዲዮዎች አፕሎድ ይደረጋል። እንደዚህ አይነት ታሪኮች የሚመቻችሁ ከሆነ ቀስ ብላችሁ ማንም ሰው ሳያይ ይህንን ቪዲዮ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ፣ እንዲሁም ደግሞ የደወሉ ምልክቷንም ኦን አድርጉ። በየሳምንቱ የሚፖስቱ ቪዲዮዎች እንዳያመልጣችሁ። አሁን ወደ ዛሬው ታሪካችን እንለፍ። መስከረም 3 1986 እኩለ ሌሊት ላይ ዳግ እና ክሪስቲን የተባሉ ባልና ሚስት ዌስተርን ሞንታና የሚገኘው ቤታቸው በር ላይ መኪናቸውን ሊያቆሙ ሲሉ አንድ ሰው የተንቀሳቃሽ የመኪና ቤት እነሱ መኪና የሚያቆሙበት የቤታቸው ፊት ለፊት ላይ አቁሞ ያዩታል። ከዛም ዳግ ከመኪና ወርድና የቤቱ በር ላይ ያቆመውን ሰውዬ መኪናው ሰው እንዳለ ለማየት ሲሞክር መኪናውን ያቆመው ሰውዬ መስታወቶቹን ዘግቶ መኪና ውስጥ እንደተኛ ያያል። ስለዚህ የሰውዬ ተኝቷል፣ ከምረብሸው እዚሁ ይደርና ነገ ጠዋት ተነስቶ ይሄዳል በሚል ወደ ቤት ይገባሉ ባልና ሚስት። ከዛም ቤት ውስጥ ከገቡ በኋላ ዳግ ቤት ውስጥ ያሉ ቆሻሻዎችን ወደ ውጪ ለመጣል ከቤት ሲወጣ በለፊቱ የሆነ ሰው ቆሞ ያያል። የሚያየው ሰውዬ ማነው? ቅድም ሲገቡ መኪና ውስጥ ተኝቶ የነበረ ሰውዬ ተነስቶ ፍለፊት ከዳግ ጋር ይፋጠጣል። ከዛም ዳግ በዚህ ነገር ይደናገጥና ምን እየሰራ ነው ማን ብለው ሲጠይቀው ይሄ ፍለፊት የቆመው ሰውዬ አይ ሰላም ነው ምንም ችግር የለም ዋይንናስ እባላለሁ የሚስት የሥራ ባልደረባ ነኝ ብሎ ይነግረዋል። ከዚህ ዋይን ለዳግ ምን ብሎ ይነግረዋል? መኪናዬን እየነዳው በዚህ ጋር በማልፍበት ሰዓት የሆነ ሰውዬ በጨለማ እናንተ ቤት ላይ በመስኮትና በበር ወደ ውስጥ ለመግባት እየሞከረ ነው እና ይሄ ቤት ደግሞ የክሪስቲን የሥራ ባልደረባ ቤት እንደሆነ ስለማቅ ይህንን ሰውዬ ለማስፈራራት ትንሽ እዚህ ጋር መቆም አለብኝ ብዬ ወስኜ ሰውዬውን ለማስፈራራት ነበር የቆም፣ ግን ድንገት በቆምኩበት እንቅልፍ ወሰደኝ፣ እናንተ ስትመጡ ለዛ ነው ተኝቼ ያገኛችሁት ብሎ ይነግረዋል። ከዛ ዳግ ይህንን ነገር ሲሰማ ትንሽ ግራ ይጋባና እና ሰውዬው እንዴት ሆነ ሄደ ወይንስ አለ ብሎ ይጠይቀዋል። በዚህን ሰዓት ዋይን ምን ይለዋል? እኔ ተኝቼ ስለነበረ መሄድ አለመሄዱን አሁን ላይ እርግጠኛ ሆኜ መናገር አልችልም ይለዋል። ከዛ ምን ይስማማሉ። ፍላሽ ላይ ዳግ ከቤት አምጥቶ ይሄ ሰውዬ ምናልባት አካባቢው ላይ ካለ መፈለግ አለብን የሚለውን ይስማሙና ዳግ ምን ይለዋል? እና ወደ ቤት እንግባና ፍላሽ ላይቱን እኔ ላምጣ ከዛ ሰውዬውን አካባቢው ላይ እንፈልገው ብለው ከዛም ዳግ ፊት ለፊት ሆኖ እየመራ በሩን ከፍቶ ወደ ቤት ይገባል። ይሄ ዋይን የሚባለው ሰውዬ ወደ ቤቱ እንደገባ ኢሚዲየትሊ በሩን ይዘጋና ጫፍ ያለው ፌሮ ብረት ያወጣና የዳግን ጭንቅላት መሃል ላይ ከኋላ ዳግ ደንግጦ በሚዞርበት ሰዓት ድጋሚ በቦክስ ይመታውና እዛ መሬት ላይ ይጥለዋል። ከዛ ዳግ ይነሳና ዋይንና ዳግ ይያያዙና እዛው ጋር ቤት ውስጥ መደባደብ ይጀምራሉ። ከዛም ክሪስቲን የዳግ ሚስት የሆነችው ድምጽ ትሰማና ከፎቅ ላይ ሆና ሮጣ ወጣ ስታይ ባለቤቷ ከሆነ ሰውዬ ጋር እየተደባደበ ጭንቅላቱ ተመቶ ደሙ እየፈሰሰ ያ ዋይን የሚባለው ሰውዬ ላዩ ላይ ሆኖ እየደበደበው ታገኛለች። ከዛም እሷ ከላይ ሆና ወደታች እያየች እንደሆነ ዋይን የሚባለው ሰውዬ እንዳወቀ ምን ያደርጋል? ከጎኑ ሽጉጥ ያወጣና ወደ ላይ ወደሷ ደቅኖ ነይ ቶሎ ረጂ ሳልገልሽልና እንድትወርድ ያደርጋል። በዚህ ሰዓት ክሪስቲን የመሰላት ዘረፋ ነው። ባሌን አስረ እኔን ካሰረ ወዲህ ይሄ ሰውዬ ዘርፎ ተመልሶ ይወጣል ብላ ነበር ያሰበችው። እንድትወርድ ሲያስገድዳት ትወርዳለች፣ ትመጣለች፣ የባሏን እጅግር ታስራለች። ከዛም ዋይን የሚባለው ሰውዬ የሷንም እጅግር ያስርና አንደኛ ፎቅ ላይ እንድትወጣ መኝታ ቤት እንድትገባ አድርጎ እዛው አስሮ ያስቀምጣታል። ከዛም ዋይን የዳግ ሚስት አንደኛ ፎቅ ላይ በደንብ ካሰራት ወዲህ ወደ ሳሎን ይመጣና ያ እጅግሩ ታስሮ ያለ ደሙ እየፈሰሰ ያለውን ዳግን እግሩን ይዞ እየጎተተ ወደ ቤዝመንት ያስገባዋል። ቤዝመንት ካስገባው ወዲህ ምን ያደርጋል መሰላችሁ? የተወሰነ ከደበደበው ወዲህ የያዘውን ቢላ ያወጣና ዳግን ደረቱ ላይ ቢላውን እስከ ጥግ አውጥቶ ይወገዋል። ከዛ መልሶ ያንን ቢላ ከውስጥ በሚያወጣበት ሰዓት ዳግ እንደዚህ ይላል። ከዛም ዳግ እንደዚህ እንደሆነ ሲያቅ ዋይን ኢሚዲየትሊ ወደ አንደኛ ፎቅ ይወጣል። ወዴት? ወደ ክሪስቲን። ወደ እሷ በሚሄድበት ሰዓት ግን ክሪስቲን እጅግሯን እንደምንም ፈታ 994 ልትደውል ልክ ስልኩ ልትይዝ ነበር። ሮጦ ክሪስቲን ላይ ይወጣና የተወሰነ ከደበደባት ወዲህ በደንብ እጅግሯን አስሮ እዚህ በኋላ እንደማትፈታው እርግጠኛ ከሆነ በኋላ ወደ ታች ወደ ቤዝመንቱ ይመለሳል ዳግ መሞቱን ለማረጋገጥ። ከዛም ወደ ቤዝመንት በሚመጣበት ሰዓት ዳግ ቅድም እንደነበረው እንዲህ አንገቱን እንደደፋ ነበር ያገኘው። ቼክ ሲያደርገው ምንም ሊንቀሳቀስ አልቻለም። ስለዚህ ዋይን ዳግ እንደሞተ 100% እርግጠኛ ይሆናል። ከዛ ምን ያደርጋል? ወደ ክሪስቲን ወደ ላይ ወደ ፎቁ መሄድ ይጀምራል እሷን ለማሰቃየት። ግን ዋይን ተሳስቶ ነበር፣ ዳግ አልሞተም ነበር። ዳግ እንደዛ ጭንቅላቱ በብረት ተመቶ ደረቱ ላይ ደግሞ በቢላ እንደዛ ተወግቶ ያለበት ኮንዲሽን እንደምንም እየተሰቃየ ተነስቶ ወዴት ይሄዳል? ቤት ውስጥ የሆነ ቦታ ወደ አስቀመጠው መሳሪያ እንደምንም እየተጓተተ ሄዶ ያንን መሳሪያ ይዛል። የሚገርማችሁ ዳግ የመሳሪያ ሰው ነው፣ መሳሪያ ተኳሽ ነበር በፊት። ሶ ያንን ራይፍል የተባለ መሳሪያ ይይዛል። የሚገርማችሁ አንድ ቀላሃ ነበር ያገኙ። ያቺን አንድ ቀላሃ እዛ ራይፍል ውስጥ ከቶ ያቀባብላል። ከዛም ያንን ራይፍል እንዳቀባበለው የሞት የሽረቱን እንደዛ እየተጎተተ መሳሪያውን ለፊት ላይ ይዞ ቀስ እያለ ወደ ሳሎን ወጣ። ተደብቆ ሳሎኑ ላይ በሚፈልግበት ሰዓት ዋይንን ሊያገኘው አልቻለም። ከዛም ዋይን ምን ያደርጋል? ቀስ እያለ ድምጽ ሳያሰማ ደረጃውን እየታገለ ወደ ላይ ይወጣል። በሚወጣበት ሰዓት ግን ይሄ ቤት ምን አለ መሰላችሁ? ደረጃውን ከወጣችሁ በኋላ ወደ ግራና ወደ ቀኝ የሚወስድ መንገድ አለው። ወደ ግራ በሚወስደው መንገድ ነው የዳግ ሚስት መኝታ ቤት ውስጥ ሆና እየጮች እያሰቃያት ያለው። ከዛ ዳግ እንደምንም ደረጃውን በሚወጣበት ሰዓት ከግራ ሳይድ ከባድ የሆነ ኮቴ ይሰማል። ዋይን ወደ ታች እየመጣ
እንደሆነ ያውቃል። በዚህ ሰዓት ደረጃውን ይወጣና ስትሬት ወደ ግራ ሳይዱ ሙሉ በሙሉ አያይም። ስለዚህ ምን ያደርጋል? ወደ ግራ ሳይድ ሙሉ በሙሉ መሳሪያውን ደቅኖ ይጠብቃል። ዋይን ወደሱ እየመጣ እንዳለ ስላወቀ ከዛም መሳሪያውን ልክ በደረት ስትሬት አድርጎ ነበር ሲጠብቅ ነበር። ከዛም ዋይን ቢላውን እንደያዘ ደረጃውን ለመውረድ ሲመጣ ፊት ለፊት ከዳግ ጋር ይገናኛል። ዳግ የያዘውን ራይፍል ይተኩስና ሆዱ ላይ በዛ ጥይት ይለዋል። ከዛም ዋይን ቢላውን እንደያዘ ወደ ኋላ ሄዶ ይወድቃል። ዋይን ወድቆ እንዳለ ዳግ እንዳልኳችሁ መሳሪያው አንድ ጥይት ብቻ ነው ያለው። ስለዚህ መሳሪያው ከዚህ በኋላ መተኮስ አይችልም። መሳሪያውን ይገለብጠውና እንደ ቤዝቦል ዱላ አድርጎ ተከትሎት ዋይን ወደ ወደቀበት ይሄድና ዋይንን መደብደብ ይጀምራል። ዋይንን በዚህ ሰዓት በሚደበደብበት ወቅት ስላልቻለ ምን ያደርጋል? እንደምንም እየተጓተተ ወደ መኝታ ቤቱ ይሄዳል። ወዴት መኝታ ቤት? ክሪስቲንን አስሯት ወዳለበት መኝታ ቤት። እዛ መኝታ ቤት መሳሪያ ያስቀምጧል። ወደዛ መሳሪያ ነበር ዋይን እንደምንም እየተፍጨረጨረ ይሄዳል። ያንን ያስቀምጠውን ሽጉጥ ያነሳና ዳግ ወደሚመጣበት አቅጣጫ 3 ጊዜ ይተኩሳል። ዋይን በሚተኩስበት ሰዓት ዳግ ፊት ለፊት እየመጣ ነበር። የሚገርማችሁ አንደኛው ጥይት የዳግን እግሩን ያገኝ፣ ሁለቱ ደግሞ ስተውታል። ዳግን ጉዳዩ አይደለም ከገደለኝም ይግደለኝ፣ ይሄንን ሰውዬ ግን መግደል አለብኝ ብሎ ነበር በጥይት የተመታ ወደዛ ዋይን ወደ ተባለው ሰውዬ እሱን ነክሶ ይሄዳል። ከዛም ገልብጦት በያዘው ራይፍል ዋይን የተባለውን ሰውዬ አናቱን ደጋግሞ መደብደብ ይጀምራል። ዳግ ድብደባውን ማቆም አልቻለም። የመሳሪያው ጀርባ ተሰባብሮ ብረቱ እስኪታይ ድረስ ነበር ጭንቅላቱን የዋይንን ሲደበድብ ሲቀጠቅጥ ነበር። ከዛም በዚህ ሰዓት ዋይን ከስር እየተደበደበ የያዘውን ሽጉጥ ይዞ መቆየት አልቻለም። መጨረሻ ላይ ያንን ሽጉጥ ይጥላል። ከዛም ዳግ ያንን ሽጉጥ አንስቶ የቀሩትን ራውንዶች የዋይን ጭንቅላት ላይ ተኩሶ ህይወቱ እንዲያልፍ ያደርጋል። ከዛም ይህንን የጥይት ድምጽ የሰሙ ፖሊሶች ኢሚዲየትሊ ወደዛ ቤት ይመጣሉ። ከዛም ዳግና ክሪስቲን ሆስፒታል ይወሰዳሉ። ዋይን ህይወቱ ያልፋል። ክሪስቲንና ዳግ ያገግማሉ ከህመማቸው። ከዛም ፖሊሶች ይሄ ዋይን የተባለውን ሰውዬ ማንነት ለማጣራት ይሞክራሉ። በሚያጣሩበት ሰዓት ግን ይሄ ዋይን የተባለ ሰውዬ ቅጥር ነፍሰ ገዳይ ነው። ከ6 በላይ ሰዎችን ህይወት ያጠፋ ከ1974 እስከ 1986 ተፈላጊ የነበረ ሰው ነው። እነዚህ 6 ሰዎች ያው የተቆጠሩና የታወቁ ስለሆኑ ነው። ግን ዋይን የተባለው ሰውዬ በዚህ ሁሉ ዓመታት በጣም ብዙ ሰዎችን ገድሎ ይሆናል። ስላልተናዘዘ የገደለውን ሰው ብዛት ማወቅ አይቻልም። በኤፕሪል 27 1997 አንድ ገበሬ ከብቶቹን እየነዳ በቤቱ አቅጣጫ በሚገኝ የሳር ሜዳ ላይ እየነዳቸው በሚሄድበት ወቅት እግሩ ድንገት አንድ ጭቃማ የሆነ ረግረግ ውስጥ ይገባል። ይሄ ገበሬ ትንሽ ከተንገዳገደ በኋላ ባላንሱን ይዞ እግሩን ከዛ ነገር አውጥቶ ወደ ታች ሲመለከት አዲስ ነገር ይሆንበታል። ምንድነው? እዚህ ቦታ ላይ እንደዚህ አይነት ጭቃማ ነገር ኖሮ ያውቅ። ከዛም የሰውዬ መቆፈር ይፈልጋል እዚህ ውስጥ ምንድነው ያለው የሚለውን ለማየት። ግን ቢሆንም ያንን ነገር ማድረግ አልቻለም። ምክንያቱም ያ ቦታ የሱ ፕሮፐርቲ አልነበር። ከዛ ምን ያደርጋል? ወደ ማህበረሰብ ወይንም ደግሞ ወደ መኖሪያቸው ይመለስና አካባቢው ለሚመራው ሰውዬ የተፈጠረውን ነገር ይነግረዋል። ከዚህ በፊት እንደዚህ አይነት ነገር አይቻላቅም። አሁን ግን ከብቶችን እየመራው በሚሄድበት ሰዓት ድንገተኛ የሆነ ጭቃማ ነገር እግሬ እዛ ውስጥ ገባና የሆነ ነገር እዛ ውስጥ አለ፣ ምን እንደሆነ ማወቅ አልቻልኩም ብሎ ሪፖርት ያደርጋል። ከዛም የአካባቢው መሪና የተወሰኑ ሰዎች ሰብሰብ ቢሉና ይሄንን ድንገተኛ የሆነ ነገር ለማየት ይመጣሉ። መጀመሪያ ላይ ያደረጉት ምንድነው? አንድ ቀጭን ረዘም ያለ እንጨት ይወስዱና ቦታውን ለመውጋት ይሞክራሉ። በሚወጉበት ሰዓት እንጨቱ በደንብ ነበር ወደ ውስጥ ዘልቆ ይገባ። እንጨቱን መልሰው በሚያወጡበት ሰዓት የሆነ ደስ የማይል የሚያስጠላ ሽታ ወደ ውጭ ይወጣል። ከዛም እነዚህ ሰዎች ምን ያደርጋሉ? የቦታውን ባለቤት ያፈላልጉትና የተፈጠረውን ነገር ይነግሩታል። የቦታው ባለቤትና እነዚህ ሰዎች ደግሞ አንድ ላይ ይሆኑና አካባቢው ላይ ለሚገኝ ፖሊስ ይህንን ነገር ሪፖርት አድርገው ፖሊሶች ኃይል አሰባስበው የተፈጠረው ነገር ቆፍረው ምን እንደሆነ ለማረጋገጥ ማቴሪያል ይዘው ሰብስበው እዛ ቦታ ላይ ይመጣሉ። ከዛም ቁፋሮ ይቀጥላል። እነዚህ ሰዎች በሚቆፍሩበት ወቅት ቦታው ለመቆፈር አላስቸገራቸውም ነበር። በአካፋ ዝም ብሎ ነበር ብድግ ብድግ የሚለው። ከዛም መቆፈራቸውን በሚቀጥሉበት ሰዓት አንድ ለማየት የሚከብድ የሚዘገንን የሆነ ነገር ያያሉ። የሆነች ሴት ተቀብራ ያገኛሉ። አቀባበሯም እንዴት ነው? በቁሟ ተቀብራ አንገት በላይ ወደ እነሱ ፊቷን አድርጋ ያገኟታል። ከዛም ፖሊሶች ይህንን ያገኙትን አስክሬን ማንነት ለማጣራት ይሞክራሉ። በሚያጣሩበት ሰዓት ግን የ21 ዓመት የሆነች ሴት ነች። ስሟም ደግሞ ድዊ ይባላል። ከዛም ፖሊሶች ድዊ የተባለችውን ሴት የሚያክሰው ፍለጋ አካባቢው ላይ ማጠያየቅ ይጀምራሉ። በዛን ወቅት እዚህ አካባቢ ያሉ ሰዎች ድዊ የተባለችውን ሴት ከ3 ቀን በፊት እንዳዩት ይናገራሉ። ስለዚህ ድዊ የተባለችው ሴት ከጠፋች 3 ቀን ሆኗል። ስለዚህ ከ3 ቀን በኋላ ነው አስክሬኗ ተቀብሮ የተገኘው። የድዊ አስክሬን ከተገኘ ከተወሰኑ ሰዓታት በኋላ አንድ ሰው ወደ ፖሊስ ይመጣና ድዊ ከ3 ቀን በፊት ጠፋች የተባለች ቀን እንዳገኛት ለፖሊሶች ይናገራሉ። ይህ ሰውዬ ምን መሰላችሁ? የሳይክል ጋሪ አይነት የሚነዳ ሰው ነውና ኤፕሪል 25 ድዊ የተባለችው ሴት ለመጨረሻ የታየችበት ቀን ላይ እሱ በሳይክል ይዟት ወደሆነ ቦታ እንደተጓዘ ይነግራቸዋል። የዛን ቀን ድዊ የተባለችው ሴት ወደዚህ ሳይክል ወደሚነዳው ሰው መታ ወደሆነ ቦታ መሄድ እንደምትፈልግ እንዲያደርሳት ትጠይቋለች። እሱም እሺ ይልና ሳይክሉ ላይ እንድትወጣ ካደረጋት በኋላ ወዴት ነው የምንሄደው ብሎ ይጠይቃታል። ድዊ የተባለችው ሴት ምን ትለዋለች? ዝም ብለህ አንተ ንዳ፣ እኔ መንገዴ ላይ ወዴት እንደምንሄድ እነግርሃለሁ ትለዋለች። የተወሰነ መንገድ ይሄዳሉ። ቢሆንም ግን ልትነግረው አልቻለችም። ይሄ ሰውዬ ግራ ይጋባና ወዴት ነው እየሄድን ያለ ነው? የምንሄድበትን ቦታ ንገሪኝ ይላታል። ምክንያቱም እሷ እዚህ ቦታ እንሄዳለን አላለችውም። ፊት ለፊት ወዳለው አቅጣጫ ብቻ ዝም ብለው እየሄዱ ይሄ ሳይክል ሹፌር ወዴት እንደሚሄድ ማወቅ ፈልጓልና እባክሽ ወዴት እንደምንሄድ ንገሪኝ ብዬ ጠየቅኳት ይላል። ከዛም ድዊ የተባለችው ሴት ባለ ሳይክሉ በጣም እንደተጨናነቀ ስታ መጨረሻ ላይ ወዴት እንደምትሄድ ትናገረዋለች። እኔ የሚሄደው ሻማን ወደሚባለው ሰውየው ነው ብላ ትነግረዋለች። ሻማን ማለት ምን መሰላችሁ? ይሄ በእኛ ሀገር እንደ ጠንቋይ ያለ ሰው ማለት ነው። ምትሃትን ተጠቅሞ ሰዎችን ከህመም የሚፈውስ የሚያድን ሀብት የሚሰጥ ብቻ እንደዛ አይነት ሰው ነው። በአጠቃላይ ጠንቋይ ነው። ወደሱ እየሄድኩኝ ነው ብላ ትነግረዋለች። ከዛም የሳይክል ነጂ ግራ ይጋባል። የ20
የ21 ዓመት ሴት ከሌሊቱ 6 ሰዓት ላይ ጠንቋይ ቤት እየሄደች ሲያይ ለምንድን ነው እቺ ልጅ በዚህ ሰዓት እዛ የምትሄደው ብሎ ቢሆንም ግን እዛ ጠንቋይ ቤት ያደርሳትና ምን አገባኝ የኔ ቢዝነስ አይደለም ብሎ እሱ ወደ ህይወቱ ይመለሳል። ግን ይሄ ባለ ሳይክል አሁን ወደ ፖሊሶች የመጣው ከ3 ቀን በኋላ ሞታለች ሲባል ሲሰማ ነው ሪፖርት ሊያደርግ የመጣው። ከዛም ፖሊሶች ወደዚህ ሻማን ወደ ተባለው ጠንቋይ ይሄዱና ይጠይቁታል። ድዊ የምትባል የ21 ዓመት ሴት አይተሃል ብሎ ሲጠይቁት ይሄ ሰራጄ የተባለው ሰው በፍጹም ድዊ የምትባል ሴት እኔ ጋር አልመጣችም አላየውም ብሎ ይዋሻል። ከዛም ፖሊሶች ይህንን ሰው ያላመኑ ምን ያደርጋሉ? የሰውየውን ቤት መበርበር ይጀምራሉ። አካባቢው መፈተሽ ይጀምራሉ። በሚበረብሩና በሚፈትሹ ሰዓት የድዊ ንብረት የሆኑ አንዳንድ ነገሮች ያገኛሉ። ከዛም ፖሊሶች ይሄ እኮ የሷ ንብረት ነው ለምን ተዋሻለህ ብለው ሲጠይቁት እሺ እውነቱን እናገራለሁ፣ የዚህም ብቻ ሳይሆን ሌላም የማወራው እውነት አለኝ ይላል። ይሄ ጠንቋይ ይሄ ሰውዬ ለፖሊስ የነገራቸው ነገር ምን መሰላችሁ? ድዊን ገድያታለሁ። አዎ ድዊን ብቻ ሳይሆን ግን በጣም ሌላ ብዙ ሴቶችን ድዊን በገደለበት መንገድ እንደገደለ ለፖሊሶች ያምናል። ከዛም ፖሊሶች ይሄ ሰውዬ እንደ ድዊ ገድዬ ቀብሬያቸዋለሁ ያለው ቦታ ላይ ሰውየውን ይዘው ይሄዳሉ። ሄደው ያንን ቦታ ሰርች በሚያደርጉበት ሰዓት ያዩትን ነገር ማመን አልቻሉም ነበር። ልክ ድዊ እንደቀበረው ብዙ ሴቶችን በቁመታቸው አንገታቸውን ወደ ላይ አድርጎ ነበረ በጣም ብዙ ሴቶችን ገሎ እዛው የቀበራቸው። የሚገርማችሁ ፖሊሶች አካባቢውን ቆፍረው በጣም ሲፈልጉ በትንሹ ያገኙት አስክሬን ብዛት ከ42 ሴቶች በላይ ነበረ። ሰምታችሁኛል። 42 ሴቶችን ነበረ ገሎ በቁማቸው ሲቀብር የነበረው። እናም እዚህ ጋር ጥያቄ ይፈጠራል አይደል? ይሄ ሰራጄ የተባለው ሰውዬ ሴቶችን ገሎ መግደል ብቻ ሳይሆን የሚቀብርበት መንገድ ከሌላው ሰዎች በተለየ መልኩ በቁመታቸው ልክ ጉድጓድ ይቆፍርና አንገታቸውን ወደ ላይ አድርጎ እንደዛ የሚቀብረው ለምንድን ነው? ፖሊሶች ይህንን ነገር ለምን እንዳደረገ ሲጠይቁት ይሄ ሰውዬ መናገር ይጀምራል። በ1986 ይሄ ነገር ከመሆኑ ከ11 ዓመት በፊት የዚህ ሰራጄ የተባለው ሰውዬ የሞተ አባቱ በህልም ይመጣና የሰባ ሴቶችን ምራቅ የምጠጣ ከሆነ የማይሞት ማንነት ወይንም ደግሞ ኢሞርታል የሚባለው የማይሞት ማንነት ይኖራል። ስለዚህ የሰባ ሴቶችን ምራቅ መጠጣት አለብህ የሚል መመሪያ ይሰጠዋል። ከዛም ሰራጄ የሚባለው ሰው በህልም ነው ይሄንን ነገር ያየው። በሚነሳበት ሰዓት ህልም ብቻ አድርጎ አልነበረም የሚወሰደው። አባቴ የተሰጠኝ ቀጥተኛ ትእዛዝ ነው፣ ስለዚህ ይሄንን ነገር መፈጸም አለብኝ ብሎ ነው የተነሳው። ከዛ የሰባ ሴቶችን ምራቅ መጠጣት አለብኝ ብሎ ወስኖ ቆርጦ ይነሳል። የሰራጄ አባት እንግዲህ በህልሙ እንዴት የሴቶችን ምራቅ አውጥቶ መጠጣት እንዳለበት ምንም ኢንስትራክሽን ቅድመ ተከተል አልሰጠውም። ስለዚህ ሰራጄ ምን ያደርጋል? በራሱ አንድ ነገር ማድረግ እንዳለበት ይወስናል። ሰባ ሴቶችን ገድዬ ማንም ሰው ሳያቅ ከነሱ ምራቃቸውን ወስጄ እጠጣለሁ የሚል ውሳኔ ውስጥ ይገባል። ከዛም ሰራጂ ምን ያደርጋል? ፕላን ያወጣል። እነዚህን ሰባ ሴቶች የሚያገኝበትን ፕላን። ይህንንም እንዴት መሰላችሁ ያደረገው? አካባቢው ላይ አንድ ወሬ እንዲወራ ያደርጋል። ሰራጂ የተባለው ሰውዬ ወይንም ራሱን ለሴቶች የማያልቅ ውበትና ሀብት የሚሰጥ ሰው እንደሆነ ይህንንም ችሎታ ደግሞ ከፈጣሪ እንደተሰጠው ራሱን የተለየ ሰው አድርጎ አካባቢው ላይ እንዲወራ ያደርጋል። ከዛም ይህንን ነገር አካባቢው ላይ ያሉ ሰዎች እንዲያምኑ ያደርጋል። እንዴት እንዳደረገ አላውቅም፣ እንዲያምኑት ያደርጋል። አካባቢው ላይ ብቻ ሳይሆን ሌሎች ሀገራት ላይም ዙሪያው ላይ ያሉ ሀገራት ላይም ጭምር ይሄ ወሬ ይሰራጫል። ሰራጂ የተባለው ሰውዬ ለሴቶች የማያልቅ ውበት ይሰጣቸዋል፣ ከዛ በተጨማሪ ደግሞ ሀብትን ይሰጣል የሚለው ወሬ ሁሉም ቦታ ይሰራጫል። ከዛም በጣም ብዙ ሴቶች ይህንን ነገር ይፈልጋሉ፣ ውበት ማግኘት ይፈልጋሉ፣ ሀብት ማግኘት ይፈልጋሉ። ስለዚህ ይሄ ሰውዬ ጋር ሴቶች መግሮፍ ይጀምራሉ ውበትና ሀብት ለማግኘት። ከዛም እነዚህ ሴቶች ሰራጂ ጋር ሲመጡ ምን መሰላችሁ የሚያደርገው? ቀን ላይ ማንንም ሰው ያስተናግድ። ወደ ቤታችሁ ሂዱ፣ ሌሊት 6 ሰዓት ላይ እኔ ጋር እንደምትመጡ ለማንም ሰው ትንፍሽ እንዳትሉ፣ ለማንም ሰው እንዳታወሩ፣ ማንንም ሰው እንዳታስከትሉ፣ ብቻችሁን ሌሊት 6 ሰዓት ሲል ወደ እኔ ኑ እያለ ሴቶችን በተለያየ ቀን ቀጥሮ ሴቶቹ ብቻቸውን ለማንም ሰው ሳያወሩ ከቤት ወጥተው እሱ ጋር እንዲመጡ ያደርጋቸዋል። ሰራጂ የሚባለው ሰውዬ ለነዚህ ሴቶች በነፃ አልነበረም ሰርቪሱን የሚሰጠው። እነዚህ ሴቶች ምሽት 6 ሰዓት ላይ መጥተው ሰራጂ ለሚባለው ሰውዬ በኢትዮጵያ ከ50 ሺህ ብር በላይ ይከፍሉታል። ከዛም ይሄ ብር እንደተከፈለው ሰራጂ ምን ያደርጋል? ውበትና ሀብታቸውን ለነዚህ ሴቶች ለመስጠት የሆነ አይነት አምልኮ ማከናወን እንዳለባቸው ያሳምናቸዋል። ከዛ ምን ያደርጋል? ካሉበት ከሱ ቤት ይወጡና ወደዛ ጫካ ወደሆነ ቦታ ወደ ማሳው ረጃጅም ሳር ወዳለበት ቦታ ይወስዳቸውና የሆነ መሀል መንገድ ላይ እንዲቆሙ ያደርጋቸዋል። ከዛም መቆፈሪያ ለዛች ሴት ይሰጣትና እዛ ቦታ ላይ እሱ የመረጠው ቦታ ላይ ጉድጓድ እንድትቆፍር ያደርጋል። ቦታው የሸንኮራ ማሳ ነው። በጣም ረጃጅም ሸንኮራዎች አሉ፣ ሳሮችም ረጃጅሞች ናቸው። እዛ መሀል የሆነ ቦታ ይመርጥና እንድትቆፍር ያደርጋታል። እሱ አይቆፍርም። እሷ መቆፈሯ የሃይማኖታዊ ስርዓት አንድ ነገር ነው። ውበቷንና ሀብቷን ለማግኘት ጉድጓዷን ራሷ ነች መቆፈር ያለበት፣ እሱ አይነካም። ስለዚህ እቺ ሴት የራሷን ጉድጓድ ራሷ ትቆፍራለች። በደንብ እሷን እስከሚችላት ድረስ እንድትቆፍር ያደርጋል። ከዛም እዛ ጉድጓድ ውስጥ ገብታ እጆቿን ወደ ታች አድርጋ እንድትቆም ያደርጋል። ከዛም እቺ ሴት እንግዲህ እዛ ጉድጓድ ውስጥ ገብታ እንድትቆም ሲያደርጋት ነርቨስ መሆኗ የማይቀር ነው አይደል? ለምንድነው እዚህ ጉድጓድ ውስጥ ያስገባኝ? በጣም የሆነ አዲስ ነገር ስለሆነ ስትጠይቀው ምንድነው የሚላት? ልክ ነሽ፣ ሁሉም ሴቶች እንዳንቺ ሲመጡ መጀመሪያ ላይ ግራ ይገባቸዋል፣ ይጨንቃቸዋል። ግን ይሄ የአምልኮ ስርዓቱ አንደኛው ነገር ነው። የግድ ያልኩሽን ማድረግ አለብሽ፣ ሀብትሽንና መልክሽን ማግኘት ከፈለግሽ ብሎ ያሳምናታል። ሴቷም ቶታሊ ሌሎችም እስካደረጉት ድረስ እኔ ያደርጋሉ ብላ በሚለው ነገር ሙሉ በሙሉ አምና እሱ እንደሚላት መሆን ትጀምራለች። ከዛም እቺ ሴት እዛ ጉድጓድ ውስጥ ገብታ በምትቆምበት ሰዓት ሰራጂ ምን ያደርጋል? አካፋ ያነሳና
የቆፈረችውን አፈር እሷ ላይ መመለስ ይጀምራል። እስኪሄድ ድረስ አንገቷ ብቻ እስኪቀር ማለት እጇ ወደ ታች ነው፣ ሙሉ ሰውነቷ ተቀብሯል፣ አንገቷ ብቻ ወደ ላይ እንዲቀር ያደርጋል። ከዛ ምን ያደርጋል መሰላችሁ? ገመድ ይዞ ነው የሚመጣው። በዛ ገመድ የዚችን ሴት አንገት ያንቅና እንድትሞት ያደርጋል። አንገቷን አንቆ ማለት። እቺ ሴት ከሞተች ወዲህ ምን ያደርጋል? ያንን ጉድጓድ ይቆፍርና ሴትዮዋን አውጥቶ ከሰውነቷ ያንን ምራቅ እንዴት እንደሚያደርገው አላቅም ከሷ እንዲወጣ ያደርጋል። ምራቋን ከወሰደ በኋላ መልሶ እቺን ሴት እንደዛው በቁሟ ይቀብራታል። ከቀበራት በኋላ የሚያደርገው ግን ፊቷን ወደሱ ቤት ነው የሚያዞረው። ወደሱ ቤት ስትሬት እንድታይ አድርጎ ነው የሚቀብራት። ለምንድነው ያን የሚያደርገው? እቺ ሴት ወደሱ ቤት ስትሬት ማየቷ የሆነ የተለየ ፓወር የተለየ ኃይል እንደሚሰጠው ስለሚያምን ነው እንደዛ የሚያደርገው። አሁን እንደነገርኳችሁ እንግዲህ የገደላቸውን ሴቶች በሙሉ በዚህ መልኩ ነበር እያሳመነ ህይወታቸው እንዲያልፍ የሚያደርገው። ድዊ ነገር ግን ይለይ ነበር። በምን ይለያል ካላችሁ የዛን ቀን ማታ ድዊ የተባለችው ሴት እሱ ቤት መጣ ብር ከከፈለች ወዲህ ወደዛ ቦታ ሄደው አምልኳዊ ስርዓታቸውን ማከናወን እንዳለባቸው ሲነግራት ድዊ ፍቃደኛ አልሆነችም። ከቤት አልወጣም፣ ለምንድነው እዛ ጫካ ሄጄ የራሴን ጉድጓድ ቀፍሬ እንደዚህ አይነት ነገር ማድረግ፣ በፍጹም ይሄን ነገር አላደርግም ብላ እምቢ ትለዋለች። የዚህ ሰዓት ላይ ይሄ ሰራጂ የተባለው ሰውዬ አንደኛ ፎቅ ላይ ወደምትገኘው ወደ ሚስቱ ይሄድና ለሚስቱ እቺን ድዊ የምትባለውን ሴት ገድዬ ምራቋን ልወስድ ፈልጌያለሁ፣ ስለዚህ አንቺ ለዚህ ነገር ተባበሪኝ፣ ኖርማል እንደሆነ ሁሉም ሴቶች መጥተው ይሄን ነገር እንደሚያደርጉ ሴት ስለሆነች እንድታሳምናት የሚስቱን ይጠይቃታል። ሚስቱም ከፎቅ ትወርድና ድዊ የተባለችው ሴት ጋር ትመጣለች። ወርዳ ያችን ሴት ማሳመን ጀመረች። ምን ብላ መሰላችሁ ያሳመነቻት? ብዙ ሴቶች እዚህ ይመጣሉ፣ ስለዚህ ኖርማል ነው፣ ምንም እንዳትፈሪ፣ የተለመደ ነገር ነው፣ እዛ ሄደው ሁሉም ሴቶች ናቸው ይሄን ነገር የሚያደርጉት፣ እንዲሁም ካላመንሽ እኔም አብሬሽ እመጣለሁ፣ አብረን እንሄዳለን ብላ ታሳምናታለች። ከዛም አብሮ ነበር የሄዱት። ከዛም ሰራጂ የሰራጂ ሚስትና ድዊ የምትባለው ሴት ሶስቱ አብሮ ነበር እዛ ቦታ የሄዱት። እዛ ቦታ ከሄዱ በኋላ ግን ሰራጂና ሚስቱ ብቻ ናቸው የተመለሱት። ድዊን በተመሳሳይ መንገድ ህይወቷ እንዲያልፍ አድርገው ነበር ወደ ቤት የመጡት። የሰራጂ መጨረሻ ምን ሆነ ካላችሁኝ በ2008 ላይ በጥይት ተመቶ እንዲገደል ተወስኖ ህይወቱ በዛ መልኩ እንዲያልፍ ተደረገ። የሰራጂ ሚስት የሆነችው ደግሞ በዚህ ወንጀል ከሱ ጋር በመተባበሯ የእድሜ ልክ እስር ተፈረደባት። እነዚህ ሁሉ ሴቶች እንግዲህ ውበትና ሀብትን ፍለጋ በዚህ መልኩ ነበር ህይወታቸውን ያጡት። በ1956 አንድሪያ ዶሪያ የምትባል በጣም የምታምር ፈጣንና ግዙፍ የሆነች መርከብ አለች። እቺ መርከብ በወቅቱ በጣም ፈጣን ብዙ ሰው የመያዝ አቅም ያላት ነች። ግን እቺ መርከብ ዛሬ ድረስ የምትታወቀው በውበቷ በፍጥነቷ ወይንም ደግሞ ሰው በመያዝ አቅሟ አይደለም። ጁላይ 25 በዛኑ ዓመተ ምህረት ላይ እቺ መርከብ ወደ ዩናይትድ ስቴትስ ኢስት ኮስት እየተጓዘች ነበር። እየሄደች እያለ መሃል ላይ አደገኛ ፎግ ይገጥማታል። ይህ አላደድ ጭስ የመሰለ ነጭ ነገር ይከባታል። በዚህን ወቅት የመርከቧ ካፕቴን የመርከቧን ፍጥነት ይቀንስና አንድ መርከብ በፎግ ሲከበብ አንድ ፕሮሲጀር አለ የሚያደርጉ እሱ ምንድነው? አላርም ድምጽ አለ። በፎቅ ተከብብ ያለው የሚል አላርም ድምጽ አለ። እሱን ድምጽ ማሰማት ይጀምራል። ከተወሰነ ጊዜ በኋላ ሌላ የስዊዲሽ መርከብ የሆነ መንገዱን እየተጓዘ ነበር። ይሄን መርከብ ይሄንን ፎቅ ይቀላቀላል። ይሄ መርከብ ግን እዛው አካባቢ ላይ አንድሪያ ዶሪያ የምትባለው ሌላኛዋ መርከብ እንዳለች አላወቀም ነበር። እነዚህ ሁለት መርከቦች ሬዳር ይጠቀማሉ። ምንድነው እሱ? መርከቦች ለመግባቢያ ሲግናል የሚለዋወጡበት ማለት ነው። ሁለቱም ሲግናል ተቀያይረው ነበረ፣ ግን በወቅቱ ትክክለኛው መረጃ ማግኘት አልቻሉም ነበር። ፎጉም ነው መሰለኝ መረጃቸው የተዛባ ነበር። ቅርብ ለቅርብ እንዳሉ ማወቅ አልቻሉም ነበር። እንዳይተያዩ ደግሞ ፎጉ አያተያያቸው። የሚገርማችሁ ግን እነዚህ ሁለት መርከቦች ስትሬት ነበር ፊት ለፊት ሊገናኙ ይሄዱ የነበረው። ሁለቱም ግን ኮሚኒኬት ማድረግ ስላልቻሉ እርስ በርስ ሊጋጩ እንደሆነ አላወቁም ነበር። ከዛም በጣም ሲቀራረቡ እነዚህ ሁለት መርከቦች እርስ በርስ መታየት ይጀምራሉ። በዛን ሰዓት ግን ምንም ማድረግ አይችሉም። የእነዚህ መርከቦች መጋጨት የማይቀር ነበር። ከዛ ምን ይፈጠራል? ስቶክሆልም የተባለው መርከብ አንድሪያ ዶሪያ የተባለችውን መርከብ መሀላው ላይ ይገጫትና ሰንጥቆ ወደ ውስጥ 40 ጫማ ድረስ ይገባል። ከዛም ተመልሶ ይወጣል። አደጋው በጣም ከፍተኛ ነበር። በዚህ ግጭት አንድሪያ ዶሪያ ውስጥ የሚገኙ 46 ሰዎች ህይወታቸው ያልፋል። ስቶክሆልም የሚባለው መርከብ ውስጥ ያሉት ደግሞ 5 ሰዎች ህይወታቸው ያልፋል። እናም ይህንን ዜና ዓለም ላይ ያሉ የተባሉ ሚዲያዎች ዘግቦት ነበር፣ የአሜሪካውን ኤቢሲ ኒውስን ጨምሮ። ኤቢሲ ኒውሶች ይህንን ዜና ከቨር እንዲያደርግ የፈለጉት ሰውዬ ስሙ ኤድዋርድ ሞርጋን ይባላል። የሚገርማችሁ የዚህ ጋዜጠኛ ልጅ የሆነችው የ14 ዓመቷ ሊንዳ ሞርጋን አንድሪያ ዶሪያ የተባለው መርከብ ውስጥ ነበረች። እናም ይሄ ጋዜጠኛ ይህንን ዜና ከመስራቱ በፊት ሰዎች ይመጡና ልጅህም እዛ መርከብ ውስጥ ነው ያለችው እና መርከቡ ሲገጭ ፊት ለፊት የተገጨበት ቦታና ህይወታቸው አልፏል ተብሎ ከሚገመቱ ሰዎች መካከል ያንተ ልጅ ዋነኛዋ ነች ተብሎ ይነገረዋል። ኤድዋርድ እንግዲህ አሁን ዜናውን ሊያቀርብ ነው። ይሄ ነገር ተነገረው። እናንተ ብትሆኑ በዚህ ጋር ምን ታደርጋላችሁ? ኤድዋርድ ግን ያደረገው ሚዲያ ላይ ወጥቶ እዛ መርከብ ላይ የተፈጠረውን ነገር አንድ በአንድ ቁልጭ አድርጎ ለሰዎች ነገራቸው። ስለ ልጁ ግን ምንም አላለም። የልጁ ሀዘን ውስጡ እያለ ሚዲያ ላይ ወጥቶ የተፈጠረውን ነገር እዚህ መርከብ ላይ እንዲህ አይነት አደጋ ደርሷል ብሎ ሙሉ ሪፖርቱን አቅርቦ ወረደ፣ ምንም እንዳልተፈጠረ ማለት ነው። እናም ይሄ ጋዜጠኛ ይህንን ሪፖርት አቅርቦ ከተመለሰ በኋላ አንዳንድ አዳዲስ መረጃዎች መሰማት ይጀምራሉ ስለ መርከቦቹ ግጭት ጉዳይ። አንድሪያ ዶሪያ የሚባለው መርከብ ውስጥ መሀል ላይ የነበረች አንዲት ሴት ልጅ ተኝታ እንዳለ ያኛው መርከብ መጥቶ ገጭቷት ከዛ ተመልሶ ሲወጣ ከዛ በኋላ ከተኛችበት ነግታ እየጮች እናቷን እየተጣራች እንደነበረ ከዛም ደግሞ ስቶክሆልም የሚባለው ያ የገጨው መርከብ ውስጥ የነበረው አንድ ሰውዬ ራሱ መርከብ ወጥቶ ተጋጭቶ በሚመለስበት ሰዓት ወጥቶ ሲያይ ማመን አልቻለም ያየውን ነገር። እቺ ልጅ እዛ ጋር ቆማ እናቷን እየተጣራች እየጮች ስታለቅስ ያገኛትና ያ ሰውዬ እቺ ልጅ ይዛታል። ይህንን ዜና ይሄ ጋዜጠኛ ይሰማል።
የተፈጠረው ነገር ምን መሰላችሁ? እቺ ሊንዳ ሞርጋን የተባለችው ልጅ ተኝታ ባለችበት ወቅት ያኛው ስቶክሆልም የተባለው መርከብ መሀል ለመሀል ሲገጨው የመርከቡ ጫፍ መጥቶ እሷ የተኛችበትን አልጋ ከስር ነበር ያገኘው። ከዛ ምን ያደርጋታል? እሷን ከላይ ከፍ አድርጎ ሄዶ ይጋጭና ተመልሶ ሲወጣ እዛው ላይ የተኛችበትን አልጋና እሷን ወደ ኋላ ይዞ ነበር የወጣው። ከዛ በኋላ ነበር ያኛው ስቶክሆልም መርከብ ውስጥ የነበረው ሰውዬ ወጥቶ በሚያይበት ወቅት የተጋጨው ፊት ለፊት ቦታ ላይ አልጋ አለ። አልጋው ላይ ደግሞ እቺ ልጅ አልጋውን ይዛ ያገኛታል። ይህን ነገር ሲያይ ማመን አልቻለም። እኛ ሀገር አንድ አባባል አለ አይደል? ትረፍ ያለው ነፍስ ማለት ይሄ ነው። ይሄ ዜና ለአባቷ ሲናገረው አባትየው ማመን አልቻለም ነበር። በቃ ይሄ ተአምር ነው ብሎ ነው ያመነው። እዛ ጋር ልጁ በህይወት እንደሌለች እያወቀም ቢሆን ወጥቶ ዜናውን ሰራ። ዜናውን ሰርቶ ከተመለሰ ወዲህ ግን ልጁ በተአምር እንደተረፈች ሲሰማ ይህንን ነገር ማመን አልቻለም ነበር። እሱ ብቻ ሳይሆን ዓለም ነበር ይህንን ማመን ያልቻለው። ከዛም የሊንዳ አባት ምን ያደርጋል? ተመልሶ ሚዲያ ላይ ይወጣና አሁን ልጁም እዛ መርከብ ላይ እንደነበረች በዛ ጫና ውስጥ ሆኖ ግን ያንን ዜና እንደሰራ ልጁ ግን አሁን ላይ በህይወት እንደተረፈች ለዓለም ይናገራል። የሚገርማችሁ ሊንዳ ትንሽ ጉዳት ነበር የደረሰባት። እጇ ላይ የተወሰነ ስብራት ነበር። ከዛ ውጭ ሙሉ በሙሉ አገግማ በህይወት ተርፋለች። በዛ አደጋ ግን የሊንዳ እናት፣ የእንጀራ አባቷና አንድ እህቷ ህይወታቸውን አጥተው ነበር። ሊንዳ ግን በህይወት መትረፍ ችላ ነበር። ትረፍ ያለው ነፍስ ማለት ይሄ ነው። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ታሪኮች ይሄን ይመስላሉ። ቪዲዮን እንዴት አያችሁት? ከዚህ ቪዲዮ ምን ቁም ነገር አግኝታችኋል? ሁላችሁም የተሰማችሁ ነገር ኮሜንት ላይ አስቀምጡ። ሌሎችም ከዚህ ቪዲዮ ይማራሉ ብዬ ስለማስብ ነው። ቪዲዮ አስተማሪ ነው፣ አስተማሪ ፖይንቶች አሉ። እናንተ የተሰማችሁን ኮሜንት ላይ አስቀምጡ። እዚህ ድረስ ቪዲዮን ካያችሁ ሁላችሁም ላይክ በማድረግ እንድታበረታቱኝ ጠይቃችኋለሁ። እንደዚህ አይነት ለማመን የሚከብዱ እውነተኛ ታሪኮችን በዚህ ቻናል ይዤላችሁ እመጣለሁ። ስለዚህ እናንተ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷንም ኦን አድርጉ። በሳምንት 2 እና 3 ቪዲዮ ሁልጊዜ አፕሎድ አደርጋለሁ። አንዱም እንዳያመልጣችሁ የደወል ምልክቷን ኦን አድርጉ፣ ኖቲፊኬሽን እንዲደርሳችሁ። እኔን ቀጥታ ማግኘት ከፈለጋችሁ በማንኛውም ሶሻል ሚዲያ @ydtom ብላችሁ ማግኘት ትችላላችሁ። በኢንስታግራም፣ በቲክቶክ፣ በፌስቡክ @ydtom ነው። ስክሪን ላይ በምታገኟቸው ሶሻል ሚዲያዎች እኔን ኮንታክት ማድረግ ትችላላችሁ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ሰላም ቆዩ።